በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ልዑለ ባሕሪ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬ የምንመለከተው በጋብቻ ውስጥ አንድነት አለ። ለዚህ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ላይ ያስተማረው መነሻ አድርገን እንመለከታለን። አምላካችን እግዚአብሔር ምስጢሩን ይግለጥልን። ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 21 እስከ 33 ድረስ ባለው አንቀጽ ቅዱስ ጳውሎስ ጋብቻን በተመለከተ ሶስት መሰረታዊ ነጥቦችን አንስቶልናል። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ለእርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆን ክርስቶስ ደግሞ ለቤተክርስቲያን እንዳደረገላት ይመግበዋል ይንከባከበውማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተክርስቲያን እላለሁ። ሆኖም ከናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደራሱ አድርጎ ይውደዳት፣ ሚስቱም ባሏን ትፍራ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ይሄ አንቀጽ በቤተክርስቲያን ሊቃውንት ትምህርት ትዳርን የሚያጸኑ ሶስት ወርቃማ ነገሮች ወይም መሰረታዊ ነጥቦች የተቀመጡበት ነው እና አሁን ጥላ ያጠላበት ነው። ይሄን ሁሉ መጥቀስ አንዳንድ ሰዎች እስኪሰቀቁ ድረስ እንዴት ባል የሚስት ራስ ነው ይላል፣ እንዴት ሴቶች ለወንዶች ወይም ሚስቶች ለባሎች ይገዙ ይላል፣ እንዴት ይገዙ ይላል። ለምን አይገዙም? ለምን አይገዙ? መገዛት ማለት ምን ማለት ነው? ምንድነው የሚያመጣው ጉዳት? ትዳሩን ያፈርሰዋል ወይስ ያጸናዋል? ስለ ቅዱስ ጋብቻ ልናውቃቸው ከሚገባ መሰረታዊ ነጥቦች አንዱ ሁለተኛው ነጥብ ለዛሬ ምንድነው ብለናል? ፍጹም አንድነት አለው ብለናል አይደለም እንዴ? ካነሳቸው ሶስት መሰረታዊ ነጥቦች በዚህ ክፍል አንዱ አንድነት ነውና ይሄ በጋብቻ ውስጥ ያለ አንድነት ምን አይነት አንድነት ነው ስንል ቅዱስ ጳውሎስ ሁለት ምሳሌዎችን እዚህ ላይ ገልጾልናል። በዚሁ በሰፊው አንቀጽ አንደኛ ባልና ሚስትን በክርስቶስና በቤተክርስቲያን መስሎ አንድነታቸው እንደ ክርስቶስና እንደ ቤተክርስቲያን ነው ብሎ፣ ሁለተኛ ደግሞ በጣም ቅርብ ምሳሌ በቀላሉ ልንረዳው የምንችል አካላችንን አንስቶ ባል ራስ ነው፣ ሚስት ደግሞ ምንድናት አለ? አካል ናት። አካል ያለ ራስ፣ ራስም ያለ አካል ሊኖር ይችላል? አይችልም። እንደዚህ ያለ አንድነት ነው ብሎ ሁለት ምሳሌዎችን አንስቶ ነግሮናል። ሶስተኛ ምሳሌ እኔ ራሴ ጨምርና እናብራራው። የተጋቢዎች የባልና የሚስት አንድነት
የክርስቶስንና የቤተክርስቲያንን ይመስላል ወይም ደግሞ የሰውነትና የአካልንና የራስን ይመስላል ይላል። የነዚህ አንድነት አንዱ ያለ ሌላው ሁሉ ሆኖ የማይኖር ራስ በራሱ ብቻውን የማይኖርበት አካልም በራሱ የማይኖርበትና አንዱ ለሌላው ሁሉ ጊዜ የሚያስፈልግበት መሆኑን የሚያስረዳ ነው። ስለዚህ ትዳር ውስጥ ያለው አንድነት እንደዚህ ነው። እኔ ነኝ ዋናው ሊል የሚችል ሰው አይኖርም ማለት ነው። በትዳር ውስጥ ባልየው ወይም ሚስቲቱ ወንዱ ወይም ሴቷ እኔ ነኝ ዋናው። ምናልባት ባሉበት ህይወት ውስጥ በአንድ ወቅት ያንዱ ገቢ ከፍተኛ ሊሆን ይችላል። ያንዱ ገቢ የምንለው ፈርሞ የሚያመጣው ደሞዝ እሱ ከሆነ ነው እንጂ ገቢው የማን ነው? የጋራ ነው። ቅዱስ ጳውሎስ የአንደኛ ቆሮንቶስ ምዕራፍ 12:14 ጀምሮ እንዲህ ይላል፣ አካል ብዙ ብልቶች እንጂ አንድ ብልት አይደለምና ይላል። አካል ሁሉ አንድ ብልት ይባላል አይባልም። ብዙ ብልቶች ግን አንድ አካል ይባላል ይልና ምን ይላል? እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህም በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ አይደለሁምና አይን አይደለሁምና የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል መሆኑ ይቀራልን? ይላል። አካል ሁሉ አይን ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን እጅን አታስፈልገኝም ልትለው አትችልም። ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸው ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ደካሞች የሆኑ አይደለም ያለው፣ ደካሞች የሚመስሉ ነው ያለው። ይህን መረዳት ያስፈልጋል። መጀመሪያ የሆኑና የሚመስሉ ከፍተኛ ልዩነት አለው አይደለም? ስለዚህ ምን ማለት ነው? ተመልከቱ። ለብዙ ሰው ይመስሉታል፣ ደካሞች ይመስሉታል እንጂ አይደሉም ማለት ነው። ደካሞች አይደሉም። ግን በብዙዎቻችን በአጠቃላይ ማህበረሰብ ውስጥ አሁን እስቲ ከአካልህ እጅግ በጣም ዋናውና የከበረው አስፈላጊው የቱ ነው? ወይም ከአካልሽ የከበረውና አስፈላጊው የሚበልጠው የቱ ነው ብትባሉ ምን ትላላችሁ? እስኪ የትኛው ይመስላችኋል የበለጠ አስፈላጊ ወይም የበለጠ ጠንካራ የሚመስለን የቱ ነው? የቱ ነው ብለን ልናስብ እንችላለን? በጣም ያስፈልጋችኋል የምትሉትን ብልት እስኪ ጥሩ። በጣም እንዴ ካለሱማ አይሆንም የምትሉት አይን። እስኪ ሌሎቻችሁ ያሪስትልኝ ማለት አይን በጣም አስፈላጊ ነው አይደለም? የሰውነት መብራት ምንድነው ነው የተባለ? አይን ጌታ በወንጌል አላለም ብሏል። አይን የሰውነት መብራት ናት እና እውነት ነው፣ በእጅግ አስፈላጊ ነው። እስኪ ሌላ የሰውነት ብልት ጥሩ። በጣም አስፈላጊ ይሄ ከውጫው አይን በጣም አስፈላጊ፣ ከውስጥስ ልብ አይደለም? ለምሳሌ ልብ ልንል ይችላል። በጣም አስፈላጊ፣ እውነትም በጣም አስፈላጊ ነው። በጣም ከውስጥ ብልቶች በጣም ትንሹ ምንድነው ብትሉት ብዙ ያገራችን ሰው ጣፊያ ይላል ለምሳሌ ሊል ይችላል። ጣፊያ ሊል ይችላል። ግን የጣፊያን ስራ የሚያውቃል? ጣፊያ ቢታመም ሰው ምንድነው የሚሆነው? ምንድነው የሚሆነው? በልብ ህመምም ሰው ይኖራል አይደለም እንዴ? ጣፊያ መስራት ቢያቆም ምን ይሆናል? ሲናቅ ሁሉ ስጋ ቁጥር ቢሉ ጣፊያ እንዳለ ይባላል። ሲናቅ አይደለም ይናቃል ማለት ይመስለናል። ተመልከቱ። ምክንያቱም ምናልባት ከሌሎች አርደን ከምንበላቸው እንስሳት ስጋ ውስጥ ስለማንበላው ሊሆን ይችላል። ለምንድነው ማንበላው ግን? ምናልባት እኮ በጣም አስፈላጊና ስራው ከፍተኛ ስለሆነ ብዙ ቆሻሻዎችን ይዟል ብለን ሊሆን ይችላል ማለት ነው። ተግባብተናል አይደል? ለዛ ለሞተው ለታረደው እንስሳ ግን በጣም አስፈላጊው ያ ሊሆን ይችላል ከውስጥ ከውጭ ሰውነቶቻችን። አሁን እስኪ እንዲህ ብላችሁ አስቡ። አሁን ከውጭ ሰውነቶቻችን አንዱ የመጸዳጃ ብልታችን ነው አይደል? ስሙን ጥሩ ቢባል የሚጠራ ሰው ያፍራል። ይሄን በማለት በጣም አስፈላጊ ነው ብላችሁ ታምናላችሁ? ግን ተመልከቱ፣ ስናስበው በጣም ዋና ብልት አድርገን ልናስበው እንችላለን። አእምሮአችን ላይ ቶሎ ሊመጣ ይችላል። እንዲህ ብላችሁ ጠይቁ እስኪ። ያለ አይን መኖር ይቻላል አይቻልም? ያለ መጸዳጃ ብልትስ
አያችሁ በጣም ከዛ በላይ አስፈላጊ ነው ማለት እየመሰለን ነው። አያችሁ ይሄ አሁን በጣም የሚያስፈልግ ይመስለናል እንጂ ለካ በጣም አስፈላጊው ያ የምናፍርበት ነገር ነው። የሚመስለንና የሚሆነው ይለያያል። አያችሁ ስለዚህ ነው ተመልከቱ ቅዱስ ጳውሎስ ምን ያህል መንፈስ ቅዱስ ያበራለት የገለጸለት ዕውቀቱን ሁሉ ያበዛለት እንደው የሚመስሉን ከአካል ብልቶች ደካሞች የሚመስሉን እጅጉን ምንድናቸው ብርቶች አስፈላጊዎች ናቸው። እውነት ነው። ተመልከቱት በሰውነታችን ውስጥ እንደዚህ የሚመስለን እንደዚህ ደካማ የሚመስለን እንደዚህ አይነት ብርቱና አስፈላጊ ምናልባትም ያለ አይን የሚኖርን ሰው ያለዚያ ብልት መኖር የማይቻለውን ያህል ይህን ያክል አስፈላጊ መሆኑን እንደምናውቀው ያህል አንድ ሰው በትዳር ውስጥ ሲኖር እጅግ የማያስፈልግ የሚመስለው ሰው ቢኖር አይገርምንም። አይኖር ምክንያቱም በራሱ ሰውነት ውስጥ እንኳን እንደዚህ ይመስለዋል ይሄ ሰው አይደለም። በራሱ ሰውነት ውስጥ እንዲህ የሚመስለው ከሆነ ልክ እንደ ሰውነት በምንመስለው በትዳር ውስጥ ያነሰ የሚመስለው ሰው ቢኖር አንደነቅም። ምንድነው ልናደርግ የምንችለው? አስተሳሰቡን ማስተካከል። ለዚህ ነው ቅዱስ ጳውሎስ ተመልከቱ ቅዱስ ጳውሎስ ምንድነው ያለ በአካል መለያየት እንዳይሆን ተመልከቱ ምን አለ ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ ይላል በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን ሁሉ ምን ያደረገዋል አገጣጠመው። እንዲህ ነው ትዳርም ውስጥ እንዲህ ነው ያደረገው ይመስላል። አሁን ወንድም ይመስላል ሴትም ሊመስላት ይችላል። በተለይ አሁን ያለው ማህበራዊ ኑሮ የሚያሳድርብን ትልቅና ብዙ ተጽዕኖአል። ይሄም ሆኖ ግን እግዚአብሔር ያንዱን ጉድለት በሌላው እየሞላ ለአንዱ ውርደት የሚመስለው ሌላው ክብር እያደረገ ያገጣጥማል። ይሄ ማን ስራ ነው? ማገጣጠም የእግዚአብሔር ስራ። ፍጹም አንድነት አለ የምንለው እንደዚህ። ታዲያ አንዱ አንዱን ቆርጦ ህይወት የለውም ነው። ራስ ተቆርጦ ብቻዬን እኔ ነኝ እኮ ሰውነቱን ሁሉ መቆጣጠረው አሁን እንዲህ ብሎ ቢያስብ ማለት ትእዛዝ የምሰጥ መቀበል ይሄ ሁሉ ማድረግ እኔ ነኝ በቃ ተቆርጬ ራሴን ችዬ ልኖር ቢል መኖር ይችላል? ዋናው እንደ ማሰራጨት ነው ያደረገበት እግዚአብሔር ከአንገት በታች አውርዶ ታች አየር መቀበያው የታል እዚህ አድርግ። አያችሁ እግዚአብሔር እንዴት እንዳገጣጠመው በጣም እኮ ሊል አይችልም ማለት ነው። ቅድም ብያለሁ ሊሉ አይችሉም። እንደዛ ግን ያስቡ ብለን ብናስብ አይችልም። እግዚአብሔር በቅዱስ ጋብቻ ውስጥ ትዳርን እንደዚህ አድርጎ ነው የገጣጠመው። አያችሁ አንድ አካል ያደርገዋል ማለት አንዱን ራስ አንዱን አካል ያደርገዋል ሲባል ያበላልጣቸዋል ማለት አይደለም። ያበላልጣቸዋል ማለት አይደለም። እሱን አብራራለሁ አሁን ወደሚቀጥሉት ነጥቦች ስመጣ። ተግባብተናል አይደል? ግን ይህን ያክል አንዱ ለሌላው እጅግ አስፈላጊ አድርጎ ነው የፈጠረው። ውደቱ ይሄ ነው። ግን አንድ ያደርጋቸዋል ሲባል ብዙ ጊዜ በእኛም በቤተክርስቲያን ትምህርት ሲሰጥ ብዙ ሰዎች በቃ በተክሊል ከተጋቡ በኋላ የተባረከ ይሆናል እንደዚህ ይሆናል የሚባለውን ይሰሙና እነሱ ጎረቤታቸው ያልቆረበው እየራበው እነሱ ጥግብ ይያሉ እሱ ደግሞ ሳይጨመርለት እነሱ እየተጨመረላቸው ምናምን የሚኖሩ መስሏቸው የሚያስቡ ከሆነ ስተት ነው። በረከትን በዚህ መንገድ የሚያስቡት ማለት ነው። አሁን በረከት ትልቅ ፈተና ገጥሞታል። በረከት የሚባለው ወይም የእግዚአብሔር ጸጋ የእግዚአብሔር ስጦታ ቸርነት ቡራኬ ምን ሆኗል? ቁሳዊ ነገር ማግኘት መስሏል። በረከት ማግኘት አይደለም ወይ? ከኔ እኮ እግዚአብሔርን ባረከው ቤት ሰራ መኪና ገዝ። ሰው በመሆን የሚገኘውን እና ክርስቲያን በመሆን የሚገኘው መለያየት አለበት። መብላት ሰው የመሆን ማግኘት ሰርቶ ማክበር ይሄ ሰው የመሆን ነው እንጂ ክርስቲያን የመሆን ውጤት አይደለም። በእነዚህ ላይ እግዚአብሔር ለፈጠረው ፍጥረት አድሎ አያደርግም። ምክንያቱም እነዚህ መግቦት ናቸው። መግቦት ደግሞ ለፍጥረት አይከለከልም። ለባህርም ለሰማይም ለእንስሳም ለአውሬም ለሁሉም ይደረጋል። ለዚህ ነው በማቴዎስ ወንጌል ምዕራፍ 5 ቁጥር 41 ላይ እኮ አይደለም እግዚአብሔር በኃጥአንም በጻድቃንም ላይ ምን ያወጣል ነው የተባለ? ፀሐይ ያወጣል። መግቦት ለሁሉም እኩል ነው። ጸጋ አይደለም ይሄ በረከት አይደለም። እሱ መፍታት አለ። ታዲያ አንድነትን ስናስ ይሄን ያስቡና ከገቡ በኋላ በቃ ችግር መጣባቸው። ወጪ አንሳቸዋል፣ ምን ይላቸዋል፣ ምን አልተባረከም ብለው እንደገና መልሰው ተክሊሉን ይፈትኑታል። በህሊናቸው ይጠራጠሩታል። አንዳንድ ሰዎች ማለት ብዙዎቹ አይደሉም አንዳንዶቹ ይጠራጠሩታልና አንድነትን በሐሳብም ሲለያዩ አንድ ይሆናሉ ተብለን ነበር። ለምን ከመጋባታችን በፊት እንደዚህ ያልነበረም እያሉ መልሰው ፈተና ውስጥ የሚገቡ ሰዎች አሉ። ይሄ አንዱ መወገድ ያለበት ስለ አንድነት ያለንን ዕውቀት በማስተካከል። አንድ ግብፃዊ ሊቅ የባልና የሚስት አንድነት እንደ መዓልትና ሌሊት አንድነት ነው ይላል። በእርግጥ የሚቆጠሩት ሁለት ነው። በ22 ስነ ፍጥረት ጨለማ አንድ ፍጥረት፣ ብርሃን አንድ ፍጥረት ነው አይደል የሚፈጠሩት? ግን ጊዜ ማለት የነዚህ ሁለቱ መፈራረቅና
ፍጥረት ወይም ዓለም የምንለውን ወይም ሌሎች ዩኒቨርስ የሚሉትን ወይም ስፔስ የሚሉትን የሚለካ መወሰኛው ማለት ነው አይደለ? ጥበብ ሐነጸት ላቲ ቤተ ወአቀመት ላቲ ሰባተ አዕማደ መጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ ጥበብ እግዚአብሔር ቤት ዓለምን ፈጠረ በሰባት ምሰሶች ይላል አይደለም እንዴ? በሰባት ዕለታትም ምን ያደረገው አጸናው። እስከ ዕለተ ምጽአት በዚህ ነው የምንሽከረከረው። ይሄን ነው ያደረገው እግዚአብሔር። ይሄ ትርጓሜ በብዙ ይተረጎማል። አንድ ትርጉም ይሄ ነው። ስለዚህ ተመልከቱ፣ ዓለም የጸናባቸው ሰባት ምሰሶች ማለት ሰባት ዕለታት ናቸው። 6 ቀን ፈጠረ፣ ሰባተኛውን አረፈ። እዛ ዑደት ጀመረ አይደለም? ሰባት ከዚያ በኋላ በወር በአመት በተለያየ አቆጣጠር እንቁጠረው እንጂ እነዚህ ሁሉ የሚደመሩት የሚቀነሱት በሰባቱ ዕለታት ነው አይደለም እንዴ? ታዲያ እነዚህ ዕለታትን በአመት ውስጥ ስናያቸው በጣም የሚያስገርም ጠባይ ያላቸው አንደኛ ስለ መዓልትና ሌሊት ስለ ጨለማውና ስለ ብርሃኑ ስናነሳ ሁለት ተቃራኒ አካላትን ነው እግዚአብሔር አንድ አድርጎ አጽንቶ የሚያኖራቸው አይደለም እንዴ? አንደኛው ነገር ስለ አንድነት ስናወራ ይሄ ታዲያ አንድ ሲሆኑ ደግሞ ሁለትነታቸው ሳይጠፋ ጨለማው ጨለማነቱን ሳያጣ ብርሃኑም ደግሞ ብርሃንነቱን ሳያጣ አይደለም? አንደኛው አንድነት ማለት ይሄ አንድነትን የምንረዳው በዚህ መንገድ መሆን አለበት። ሁለተኛ ሁለቱም የሚወስዱት የጊዜ ርዝመት እኩል የሚሆንበት ጊዜ አለ፣ ደግሞ የሚበላለጥበት ጊዜ አለ አይደለም? የለም እነዚህ የሚበላለጡበት እኩል ሲሆኑ ሌሊቱም 12 ሰዓት ቀኑም ደግሞ መዓልቱ ስንት ይሆናል? 12 ሰዓት ይሆናል። ከዛ ደግሞ ምን ይሆናል? አንዳንድ ጊዜ ሌሊቱ 13 ሰዓት ቀኑም መዓልቱ 11 ሰዓት ይሆናል። ወይም ደግሞ በግልባጩ ሌሊቱ 13 ሰዓት መዓልቱ 11 ሰዓት እየሆነ ይፈራረቃል። እንዲህ የሚሆኑት በተለያዩ ወቅቶች ነው። በአራት ወቅቶች አራት የተለያየ የመፈራረቅ ጠባይ አላቸው። አሁን ትዳር ውስጥ መዓልትና ሌሊት ሊቁ እንደመሰለው ለትዳር አንድነት ትልቁ ምሳሌ ነው ያለው ይሄ ነው። አንደኛ ሁለትነታችን ሳይጠፋ ነው አንድነት ማለት ይሄ ነው። ወንድና ሴቶች ናቸው። ወንዱ የወንድ ጠባዩ፣ ሴት የሴት ጠባዩ። ይሄ ወንድ የሚያሰኘው ሴት የሚያሰኛቸው ጠባያት አሉ አይደለም? ከዚህ ውጪ ደግሞ ግለሰባዊ ጠባይ አላቸው። ግለሰባዊ ብዙ ወንዶች ግለሰባዊ ጠባይ አላቸው። ወንድ በመሆናቸው ሁሉ አንድ አይነት ጠባይ አላቸው የላቸውም። ሴት በመሆናቸው ብቻ ሴቶች ሁሉ አንድ አይነት ጠባይ አላቸው የላቸውም። የሚጋሯቸው እንዳሉ ሁሉ የሚለያዩ ልክ እንዲሁ አሁን ሁለት ግለሰቦች ናቸው የሚጋሩ። ስለዚህ ግለሰባዊ ልዩነታቸው እንደ ጨለማ እንደ ብርሃን እየተፈራረቁ አብረው ግን መኖር ይችላሉ። ያውቋቸዋል፣ ይዳኟቸዋል ማለት የባሏን ድክመት ታውቃለች፣ የሚስቱን ድክመት ምን ያደርጋል ያውቃል። ስለዚህ ዳኝተው ታውቀውበት ይኖራሉ። የሚያበሳጫትን ነገር ካወቀ አያደርግም፣ የሚያበሳጨውን ነገር ካወቀች አታደርግም። ወይም ደግሞ በሚበሳጭበት ሰዓት ምን ማድረግ እንዳለባት ታውቃለች፣ ወይም በምትበሳጭበት ሰዓት ምን ማድረግ እንዳለበት ምን ያደርጋል ማለት ያውቃል። ይገዙታል፣ ይዳኙታል ማለት ይሄ። እነዚህ ነገሮች የሌሉት መፈለግ በጣም የተሳሳተው አንዱ እሱ ነው። ብዙ ጊዜ ማጨት ላይ እናወራዋለን እንጂ አንዳንዶቹ ወንዶች ቁጭ ይሉና መስፈርት ያወጣሉ። እንዲሆነች ይላሉ። እና ምናልባት መላእክት ቢያዩ እንዲህ ያለች በመላእክትም ዘንድ አትገኝም ሊሉት እስከሚሉ ድረስ እሷም ደግሞ እንደዚህ ሆነ ብላ እንትላለች። እና አንዳንድ ጊዜ እኔም እንደዚህ ይላለሁ። እንደዚህ ያለ ሰው የምትፈልግ ከሆነ ምናልባት ወደ ብሔረ ብፁዓን ሸገር ብትል ወዳጄ ወደዛ ሸገር ብትል እንላለን። እማይሆን ማለት ነው። በሌላ ቋንቋ ደግሞ ይሄኛውን አሁን ሲያጩ ፈልገው አግኝተውት ያገቡታል ማለት አይደለም። በጣም አደገኛውና ስተቱ ፈልጎ ማጣት ይሻላል በእውነቱ መስሎት ከማግባት ማለት ነው። ተግባብተናል አይደል? አንድ ወንድ ይያላት ብሎ የሌላትን ሁሉ ተሳስቶ ከሚያገባ አንድ ሴት ተሳስታ ይሄ ነው ብላ መልአክ መስሏት ከምታገባ እውነት ፈልትሻ አታብት ሳታገባው ትቀር ይሻለው ነበር። አንድነቱን የሚፈትነው ምክንያቱም በቅድመ ግምት መውሰድ ላይ ከሚፈጥሩት ስህተት የተነሳ በኋላ ትዳሩን ይፈትኑታል። እኔ እኮ እንዲህ አልመሰለኝም ነበር የሚለውን የሚያመጣው ይሄ ተሳሳተ ነው። ትዳር ግን አንድነቱ ማለት ጨለማና ብርሃኑን አዋህዶ መኖር ነው። ይሄ አንድነት አለ። ይሄን አንድነት በመዓልትና በሌሊት የሰራ እግዚአብሔር በባልና በሚስትም ውስጥ ምን ያደረገው ሰራው፣ አንድ አደረገው እና ፍጹም አንድነት አለ። አንድነቱ ግን ልዩነት ያለበት መለዋወጥ ያለበት ነው። በሆነ ወቅት ብርሃኑ እንደሚረዝመው፣ በሌላ ወቅት ደግሞ ጨለማው እንደሚረዝመው በአንድ ሰው ውስጥ እነዚህ መፈራረቆች ይኖራሉ። በአንድ ወቅት ባልየው በጣም ትዕግስተኛ ሊሆን ይችላል።
በጣም ብዙ ፍቅር ሊሰጥ ይችላል፣ ሊታገስ ይችላል፣ ብዙ ነገር ሊኖረው ይችላል። ልክ 14 ሰዓት ብርሃን እንደምንለው ማለት ነው አይደለም? ሊሆነ ሌላ ወቅት ደግሞ አለ። ሁሌ እንዲሆኑ አይኖርም። እሱ መልአክ አይደለም። ሌላ ወቅት ደግሞ 14 ሰዓት ጨለማ የሚሆንበት ጊዜ አለ። ሴቲቱም እንደዚህ በትዳር ውስጥ እንዲህ ያለ ነገር ቢገጥመው የዚህ ግልባጭ እንደሚመጣ ተስፋ እያደረገ ያን የፈተና ጊዜ ምን ያደርገዋል? ያሳልፈዋል። እና ትዕግስቱ መኖር አለበት። አንዳንድ ሊቃውንት ሲያስተምሩ አንድ ሰው በህይወቱ ውስጥ የደስታና የመከራ ጊዜ እኩል ነው ብለው ያምናሉ። እኩል ነው። ሰውየው ስለማይረዳው አንዳንዱ ሰው ምን ይላል? እኔ እኮ ዘመኔ ሁሉ በደስታ ጨረስኩት ሊል ይችላል። መከራው ስለማይሰማው ማለት ወይም ስላልቆጠረው። አንዳንዱ ሰው ደግሞ ደስታውን ስለማይቆጥረው እኔ እኮ በመከራ ነው ያለፉ ይላል እንጂ ደስታው መከራው ለአንድ ሰው እኩል ነው ይላል። እውነት ነው። በአንድ ግለሰብ ህይወት ውስጥ እንዲህ ከሆነ በትዳርም ውስጥ እንዲህ ሊሆን አይችልም እንዴ? ይመስልናል። እኛ ሁሉ ጊዜ የምንበደል የምንታገስ ሊመስለን ይችላል እንጂ እኩል ነው። እኩል ነው። እንበድላለንም እንደምንበደለው አይደለም እንዴ? እንደሚያጠፋው ሌላው ሰው እኛም እናጠፋለን። ግን አይታየንም። ብዙ ጊዜ ሰው የራሱ ጉድለት ይታየዋል እንዴ? አይታየውም። ይሄ ስነሰብ የሚያጠኑ ላይ ነው በጣም የሚታወቀው። አንድ ሰው ስለማንነቱ የሚያውቀው ዕውቀት በአራት ይከፍሉታል። ስለራሱ ማንነት ወይም ስለሌላው። ስለራሱ ማንነት የሚያውቀውን ዕውቀት እንዴት ነው በአራት የሚከፍሉት? አንደኛ ራሱ የሚያውቀው የህይወቱ ክፍል አለ፣ ሌሎቹም የሚያውቁት የህይወቱ ክፍል አለ። ወይም እነሱ እንደሚሉት 25% ወይም 1/4ኛውን የህይወቱን ክፍል እሱም ሌሎቹም ሰዎች እሱን የሚያውቁ ሰዎች እኩል ያውቁታል። አንደኛው ይሄ ነው። ሌላውን 1/4ኛ የህይወቱን ክፍል ደግሞ ሌሎቹ ስለሱ ያውቃሉ፣ እሱ ግን አያውቀው። ሌላውን 1/4ኛ የህይወቱን ክፍል ደግሞ እሱ ብቻ ያውቀዋል፣ ሌሎቹ አያውቁትም። ስንት ደረሰ? 3/4 አይደለም? ሌላውን የመጨረሻ 1/4ኛ እሱም ሌሎቹም አያውቁትም ይላል። ስንደምራቸው እነዚህ አንድ ሰው 50% ሁሉ ጊዜ ራሱን አያውቅም ማለት ነው። 50% ማንነቱን አያውቅም ማለት ነው። ከዚህ 50% እሱ ከማያውቀው የህይወቱ ማንነት ውስጥ 25ቱን ሌሎች ያውቁለታል አይደለ? ስለዚህ ሌሎቹ መስማት አለበት የለበት? አለበት። ምክንያቱም እሱ ስለራሱ የማያውቀው ማንነት ሌሎቹ የሚያውቁለት ግን አለ። ለእያንዳንዱ ሰው ይሄ ይሰራል። ለእያንዳንዱ ሰው በጣም ደግሞ ሌሎቹም የማያውቁት እኔም የማላውቀው የህይወቴ ክፍል ካለ በደንብ ቁጭ ብዬ ይሄችን የቀረችውን የሚያውቀው ማን ነው ሊያውቃት የሚችለው? ስለዚህ እሱ በትክክል መስማት አለብኝ ማለት ነው፣ ሳላወላወል። ምክንያቱም የፈለገ ባይገባኝ ስለኔ ትክክል የሆነ የሚያውቅልኝ ማን አለ ማለት ነው? እግዚአብሔር። እኔ ስለራሴ ሰው እንደዚህ ማመን አለበት። እና እኔ የቲዮሪ ቢሰራም ባይሰራም ግን ይስማማኛል። ይገርማቸዋል። ቢሰራም ባይሰራም በጣም ፍጹም ትክክል ነው ብለን ልንወስደው እንችላለን? አንችልም። አስተሳሰብ ነው፣ ቲዮሪ ነው እንጂ ቲዮሪ ምን እንደሆነ እናውቃለን። የተሻለው አስተሳሰብ በዘመኑ ማለት ነው። ነገ ደግሞ ሊቀየር ይችላል። ነገር ሰው ብዙ የተጎዳው ኢቮሉሽንን እንደ ቲዮሪ ሳይወስደው ቀርቶ ነው፣ እንደ ሃይማኖት ወሰደው። አማኝ ስለሆነ ጅል ሰው ጅል ነገርንም ጥብቅ አድርጎ ነው የሚያምነው፣ እንደ ዶግማ። አይ ከዝንጀሮ ነው የመጣን ብሎ ቁጭ አለ። እንደዚህ ብለው የተጎዱ ስላሉ ማለት እና ይሄን ነው ማሰብ ያለብን። አንድ ሰው በትዳር ውስጥ ሲኖር በህይወቱ የፈለገ ቢሆን የማያውቀው የህይወቱ ክፍል አለ ማለት ነው አይደለም እንዴ? ሴቲቱም ማታ። ስለዚህ መደማመጥ በጣም ያስፈልገናል። ጊዜ መስጠት ያስፈልገናል። ትዕግስት ያስፈልገናል። አንድነትን የሚያጸናው ይሄ ነው። አንድነቱም እንደ መዓልት እንደ ሌሊት ነው የምንለው ለዚህ የማናውቀው መለዋወጥ የማይቀር ክፍል አለ። ዋናው መሰረታዊ ነገር ይሄ ነው። ሶስተኛው ዛሬ ስለ ትዳር ልናውቀው የሚገባ ነጥብ ባል የሚስት ራስ ነው የሚለውን አምኖ መቀበል ይገባል። በተለይ ለሴቶቹ አንዳንድ ጊዜ እንደዚህ ያለም ትምህርት ሲሰጥ ወንዶቹ አይ ዛሬ ገሊት ኖራ በሰማችልኝ ይላል። ሚስት ሁሉ ለባሏ ትገዛ ሲባል ዘወር ብሎ ስሚ ይላል። አንዳንድ ወንድ በጎራ ላይ እኮ ነው። ምን ማለት ነው የሚለውን ነው መረዳት የሚገባን አይደለም? ቅድም እንዳልኩት በአሁኑ ባለው ይሄ ስነ ጾታ አስተሳሰብ ለወንዶች የበላይነት የሚሰጥ ሴቶቹን ደግሞ የሚጨቁን ይመስላል ላዩን ሲያዩት። ግን አንድ ሳይንሳዊ የሆነ ሰው ይሄን እንደዚህ ነው ብሎ የሚሞግት ከሆነ በእርግጠኝነት በሳይንስ የሚያምን ሰው ከሆነ መጀመሪያ በራሱ በመጽሐፍ ቅዱስ ውስጥ የራስን ትርጉም መረዳት መቻል አይደለም?
የለበትም። ስለዚህ አንድን ሰው በዚህ መጠየቅ አለ። እውነተኛ ሰው ከሆነ የአንድ አረፍተ ነገር የአንድ ጽንሰ ሐሳብ ትርጉም በዚያው መጽሐፍ ውስጥ ሌላው ቀርቶ እንደውም ሌሎቹ ደግሞ ሰፋ አድርገው ያዩታል አይደለም እንዴ? በሁለት መታየት አለበት ግዴታ ይላሉ። አንደኛ ሶስት ማለት ነው። አንደኛ በራሱ በይዘቱ፣ ሁለተኛ ደግሞ ያን የተናገረው ደራሲ በተናገራቸው ሌሎች መጽሐፎች ማረጋገጥ እና የዚያ ሰው አስተሳሰብ በዚህ ጉዳይ ላይ ምን እንደሆነ። ምክንያቱም በእኛ ዘመን ያለ ሰው አይደለም ይሄን የጻፈልን አይደለም። ሶስተኛ በዛ በጊዜው በነበረው አስተሳሰብ ኮንቴምፖራሪ። ለምሳሌ በዚህ በመጽሐፍ ቅዱስ ውስጥ ይሄ ይሰራል አይሰራም የሚለውን በአንድ ጥቅስ ላስረዳችሁ። ጥንት በሐዋርያት ዘመንና ከነርሱ ቀደም ብሎ ስለ ጽንስ የነበረው አስተሳሰብ አሁን በእኛ ዘመን ካለው አስተሳሰብ የተለየ ነበር። በጣም ነው የገረመኝ እኔ ራሱ አሁን ሳውቅ። በዚያ ዘመን ምን ተብሎ ነው የሚታሰበው? አሁን እኛ ጽንስ ላይ የወንድም የሴትም ዘር ይዋሃዳል ብለን ነው የምናውቀው አይደለም እንዴ? በዚያ ዘመን በተለይ ከዚያ በፊት ከክርስቶስ ልደት በፊት በጣም የሰለጠነው ሐሳብ ምን ነበረ? ሴቶቹ ማህፀናቸው ይሸከማል እንጂ ከነርሱ ምንም የሚሆን ነገር የለም። የወንዱ ዘር ብቻ ወደ ሴት ማህፀን ተቀርቶ እሱ ወደ ሰውነት ወደ ጽንስነት ያድጋል የሚል ነበር። ስለዚህ በሌላ ቋንቋ ቅዱስ ጳውሎስ ገላትያ 4 ላይ ለምሳሌ ምን ይላል? ስለ ጌታችን ሲናገር የዘመኑ ፍጻሜ በደረሰ ጊዜ ከምን ተወለደ ነው የሚለው? ከሴት ተወለደ። ስለዚህ ተመልከቱ፣ በዚያ ዘመን ከሴት ምንም ለጽንስ የሚበቃ ነገር የለም ከተባለ ለመጽነስ ብቸኛ አማራጩ ምን መሆን ነው ማለት ነው? ከወንድ መገናኘት አለባት ወይም ከወንድ ጋር ሩካቤ መፈጸም አለባት ሴት። ስለዚህ አንዲት ሴት በምንም መንገድ ማለት ነው በምንም መንገድ ያለ ወንድ ትጸንሳለች። ለዚህ ነው ቅዱስ ጳውሎስ ከሴት ተወለደ የሚለው ተመልከቱ፣ ከሴት ተወለደ የሚለው ያለ ወንድ የመወለዱና አምላክ የመሆኑ ከባድ ማስረጃ የነበረው በዚያ ዘመን ለዚህ ነው። ምክንያቱም እንዴት ያለ ወንድ ተግባብተናል አይደለ? ስለዚህ የግድ አንዳች ኃይል መሆኑን ያሳምናል ማለት ነው። በዚያ ዘመን እንደዚህ መጠየቅና መረዳት ያስፈልጋል። በመጽሐፍ ቅዱስ እነዚህ ሆነ። ምክንያቱም በነበሩበት ዘመን አስተሳሰብ ውስጥ ሆነው ነው የሞገቱትና ያስተማሩት አይደለም? ያ ነው። አሁን እንደዛ አይደለም፣ እንደዚህ አይደለም። ይሄን መረዳት ያስፈልጋልና በመጽሐፍ ቅዱስ ውስጥ ቅዱስ ጳውሎስ ስለራስ ምን ብሏል ለሚለው አንድ ጥቅስ ልጥቀስ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ እንዲህ የሚል ቃል አለ። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የወንድ ሁሉ ራስ ማን ነው አለ? ክርስቶስ። የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ ይላል። ስለዚህ ራስ በመጽሐፍ ቅዱስ በግልጽ ተቀምጧል ማለት ነው እና ሐሳቡን ለመረዳት የመጨረሻውን ሐረግ እንውሰዳለን። የክርስቶስም ራስ ማን ነው አለ? እግዚአብሔር። የክርስቶስ ራስ እግዚአብሔር ነው ማለት እግዚአብሔር አብና እግዚአብሔር ወልድ ነው አሁን ላይ አይቶ የነገረን አይደለም እንዴ? እግዚአብሔር አብ ከእግዚአብሔር ወልድ ይበልጣል ማለት ሊሆን ይችላል? እውነት ለእርሱ ክብር ምስጋና ይግባው አይደለም እንዴ? ስለዚህ የራስ ትርጉሙ መብለጥ ነው ማለት አይደለም ማለት ነው። መጀመሪያ ይህን ጠንቅቀን መረዳት አለብን። የራስ ትርጉሙ መብለጥ ማለት አይደለም። ምን ማለት ነው ታዲያ? ምን ማለት ነው? የሴትም ራስ ወንድ ነው ይላል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3። የሴትም ራስ ወንድ ነው፣ የወንድም ራስ ክርስቶስ ነው። የክርስቶስም ራስ ማን ነው አለ? እግዚአብሔር። ስለዚህ ለምንድን ነው የክርስቶስ ራስ እግዚአብሔር ነው ያለ ብለን ስንጠይቅ መልሱን እናገኘዋለን። ክርስቶስ ወይም እግዚአብሔር ወልድ የተገኘው ከማን ነው? ከእግዚአብሔር ነው። መገኘቱ ደግሞ ምንድነው ስንል አካል በአካል ባህሪ ዘእምባህሪ ባህሪና አካልን ከአብ ባህሪና አካል ነስቶ ልክ እንደ ሳይቀዳደም ተገኘ ማለት ነው አይደለም እንዴ? ስለዚህ ምን ማለት ነው? የክርስቶስ ራስ እግዚአብሔር ነው ሲል የወልድ የተወለደው ከማን ነው ማለት ነው? ከአብ መገኛው ነው። እንደዚህ ነው በምስጢረ ሥላሴ ትምህርት አብ ወላዲ አስራጺ ነው እንጂ ተወላዲም ሰራጺም አይደለም። ወልድም ተወላዲ ነው እንጂ ወላዲም አስራጺም ሰራጺም አይደለም። መንፈስ ቅዱስም ሰራጺ ነው እንጂ ወላዲም ተወላዲም አስራጺም አይደለም እንላለን አይደለም እንዴ? ይሄ ግብርም ልክ እንደዚሁ መገኛውን ሲያስረዳ። ስለዚህ አሁን ቅዱስ ጳውሎስ ይሄን በማለቱ በዚሁ አንጻር በዚሁ ትይዩ የሴት ራስ ወንድ ነው ስንል ምን ማለት ይሆናል ማለት ነው? የሴት መገኛ ወንድ ነው ማለት ነው አይደለም እንዴ? ስለዚህ ይሄ ትክክል ነው አይደለም? ነው አይደለም? ሔዋን የተገኘችው ከማን ነው? ከአዳም። ይተረጉምልናል። ሁለተኛ ቅድምና አዳምና ሔዋን ይቀዳደማሉ አይቀዳደሙም? ወንድና ሴት አድርጎ ፈጠራቸው ይላል አይደለም እንዴ? ከዚያ በኋላ ነው ከአንድ ሱባኤ በኋላ አዳምን እንቅልፍ ሰጥቶ ከግራ ጎኑ አጥንት ወስዶ
ከሱ አካል ከሱ አጥንት ከሱ ስጋ ከሱ ነፍስ ነስቶ ራሷን ችላ አካል ከህልውና ተባብሮላት ለእርሱ ሙላት ሆና ተሰጠች። ያለ እርሱ አዳም ሁሉ ጊዜ ጎደሎ ነው። ያለ እርሱ ሔዋን ሁሉ ጊዜ ምንድነው? ጎደሎ ናት። ለዚህ ነው አዳም እንቅልፉ ወስዶት እያለ እግዚአብሔር እንቅልፍ ጥሎበት ሳለ እንቅልፍ ነው የምንለው። አሁን የምንተኛውን አይነት እንቅልፍ ላይሆን ይችላል አይደለም። በቃ እግዚአብሔር እንቅልፍ አለው እንቅልፍ ነው። በዛ አጥንት ሲወስድ አልሰማም፣ ምን ሲያደርግ አልሰማም። እሷን ሲያበጃት አላየም። ስትመጣ ግን አየና እቺ አጥንት ከአጥንቴ ስጋ ከስጋዬ ነው ብሎ ተቀበላት። አንድ ወንድ አሁን ምንም የማያውቃት ሴት አሻግሮ ይቶ እቺ አጥንት ከአጥንቴ ስጋ ከስጋዬ ናት ይላል ባይልም ግን ይሄ ይገለጣል ሁሉ ጊዜ። እህቱን አብሮ አድጎ እናቱ ጋር አብሮ አድጎ ከእናቱና ከእህቱ በላይ ምስጢር የሚጋራው ከማን ጋር ነው? ከማን ጋር ነው? ከጮኛው ጋር። ገና ጮኛ እያለች ነው አረ የሚዘረጋግፈው እናንተ አታደርጉ እንደሆነ አለ ወይም እሷ አይደል እንዴ? ምን ማለት ነው? መጽሐፍ ምንድነው ያለ? ሰውን እናትና አባቱን ይተዋል ከሚስቱም ጋር ምን ይሆናል? ተባበራል ይጣበቃል አይደለም የሚለው? ልክ ነው። ስታዩት ሁሉን ይተውና እናቱንም ወንድሙንም ምንንም ትቶ ጠበቅ እዚህ ጋር ይላል። ተፈጥሯዊ ኃይል ነው ማለት ነው። ልሁን ከእናቴና ከአባቴ በላይ ከወንድሜና ከእህቴ በላይ ከሷ ጋር ልሁን ከሱ ጋር ልሁን ብለው የሚያደርጉት ይመስላችኋል? አይደለም። በእውነት ይሄ እኮ ተፈጥሯዊ ኃይል እግዚአብሔር ያደረገው ገና ሲፈጥር ያደረገው ልንቋቋመው አንችልም። ሁኔታውና አፈጻጸሙ ይለያያል እንጂ በሁሉም ተጋቢዎች ዘንድ ያለ የለም አለ። ተመልከቱ፣ የእግዚአብሔር ዓላማ ነው። እግዚአብሔር ነው አንድ ያደረገው ምንለው ለዚህ እና በመጽሐፍ ቅዱስ ውስጥ ይሄን ስንረዳ የባልን ራስነት የምንረዳው በመገኛ በመቀዳደምም ደግሞ መቀዳደም የሌለበት ነው። በኋላ አንዱ ለአንዱ ሙላት ሆኖ መሰጠትን እንረዳበታል። ስለዚህ ባል የሚስት ምንድነው ብለናል? ራስ ነው። ከዛ በኋላ ደግሞ ኃላፊነት ኑሮ ላይ ሲመጣ በአካላችን ውስጥ ያለውን የራስ ኃላፊነት ይወስዳል ማለት ነው። እስኪ የራስን ኃላፊነት እንዘርዝረው። አሁን ባል ራስ ነው ብለን ካሰብን አንድ ሴት አንድ የፈለገ ተንታኝ ባል ራስ ነው ብሎ ሲያስብ እና ሚስት አካል ናት የሚለው መርሳት የለበትም ሁሉ ጊዜ እና ወስዶ ባል ጨቋይ ነው ገዢ ነው የበላይነት አለው ወደሚለው ለምን ይቸኮላል? የራስን ስራ ለምን አይረዳም? አይደል እንዴ? ራስ ነው ካለ የራስ ስራ ምንድነው? ራስ የሚጨቁነው እጅ አለ፣ እግር አለ፣ ልብ አለ፣ ሳምባ አለ፣ ጨጓራ አለ፣ ኩላሊት አለ፣ አይን አለ፣ ጆሮ አለ። አድሎ ያደርጋል ጭንቅላት በእነዚህ ውስጥ እግር ሾህ ቢወጋ አይ እናንተን እንደጅ አልንከባከብም አያስተላልፍም ሾህ አይነቀል ብሎ እንደዚህ አይነት አለ በራስ ውስጥ የለም። ተመልከቱ፣ የባል ኃላፊነት ይሄ ነው ማለት ነው። በአንድ ቤት ውስጥ ደግሞ አንድ የቤተሰብ ራስ መኖር አለበት። አሁን ሁለት ኃይላት በእኩል ኃይል ቢቀመጡ በሰላም መኖር ይቻላል? ይቻላል? አይቻልም። በአንድ ሰውነት ውስጥ አሁን ሁለት ራስ ቢኖር ማለት ነው ይሄኛው ወደዚህ ሄድ ሲል ይሄኛው ደግሞ ወደዚህ አይቻልም። ስለዚህ በአንድ አካል ውስጥ ስንት ራስ ነው ሊኖር የሚገባው? አንድ። በአንድ ቤተሰብ ውስጥ አንድ ራስ ነው የሚያስፈልገው። በአንድ ክርስቲያናዊ ጋብቻ ውስጥ በአንድ ቅዱስ ጋብቻ ውስጥ አንድ የቤተሰብ ራስ አለ። ያው ማን ነው? ባል ነው። በአንድ ቤት ውስጥ ሴት ለምን የበላይ ራስ አትሆን? አንድ ሌላ እውነተኛ ተጨባጭ ማስረጃ ለምሳሌ እናገር። ኮፊ አናን ከመውረዱ በፊት 10 የዓለም ላይ በአንድ አመት የሚከሰቱ 10 አስገራሚ ዳታዎችን ሰጥቶ ነበር አንድ ጊዜ። ከነዚያ ውስጥ አንዱ ምንድነው የሚለው የአሜሪካ ሴቶች የአንድ አመት የኮስሞቲክስ ወጭ ከዓለም የትምህርት ወጭ በምናምን ፐርሰንት መብለጡን ነበር ይፋ ያደረገው። የአሜሪካ የሴቶች የኮስሞቲክስ ወጭ የዓለምን ጠቅላላ የዓለምን የትምህርት ወጭ በምናምን እንግዲህ ለፍልስፍና ለመንኮራኩር ማምጠቅ ለምናምን ሁሉ የሚወጣው አሁን በማቴሪያል ፊዚክስ ላይ የሚደረግ ምርምር ብትወስዱት ወርቅ ነው የሚወቀጠው እንትን የሚለው አይደለም እንዴ? 2 ኪሎ ግራም ወርቅ ተሰጥቶት ነው ምርምር የሚያደርገው። አንዱ 5 ኪሎ እንዲህ አይነት እኛ ሀገር አለመኖሩን አትዩ። እነዚህም ሁሉ ወጪዎች በብዙ ፐርሰንት ያጥፋል። ተመልከቱ፣ ኮስሞቲክስ እቺ ማለት ነው እንግዲህ ተመልከቱ ምን ማለት ነው? ልክ ነው። እና ያኛውን አስተሳሰብ እኔ ብዙ አልንቀውም። ተግባብተናል አይደለም? ሴቶች ወደ ፓወር ቢወጡ ለዚህ ነው የሚለው። ይሄን ደግሞ እግዚአብሔር ጨርሶ አይነግርንም። አንዳንድ ጊዜ ለምን እንዳደረገው ምን ያላሉ የኛ ተርጓማያን አሮንን ለክህነት ሙሴን ለመስፍን ለምን መረጣቸው ብለን እዚህ እና ሲተረጉሙ አሮንን ለክህነት ሙሴን ለመስፍንነት ለምን እንደመረጠ እንደማይታወቅ ይሄም የማይታወቅ ስንት ነገር አለ። እኛ ውስጥ ስንት የማይታወቅ ነገር አለ አይደለም? ስንት
ስንት የማናውቀው ነገር አለ። ራሱ ሰው እኮ ከሰው ጭንቅላት ወይም ብሬን ስንት ፐርሰንቱ ነው ይታወቃል የሚሉት? ከ15% በታች አይደለም። የራሱን ጭንቅላት 15% በላይ ሳያውቅ የእግዚአብሔርን አሰራር እንዴት ነው 100% ሊያውቀው የሚችለው? አንድ ሰው መስጠት አለብን እኮ ትንሽ አንዳንዱ ለእምነት መስጠት ይገባናል። ወራት እንዲህ አይነት እና ባል በቃ የቤት ራስ ነው። ይሄን ማን አደረገው? እግዚአብሔር። ዕውቀቱ የማን ነው? የእግዚአብሔር። አንወግተውም በሆነ ለዚህ ነው ብለን ወንዱም ሊታበይበት አይገባም። እዚህ ወንድ ወይ ራስ መሆንህንማ ከተቀበልክ ለአካል ራስ የሚያደርገው ሁሉ ለማድረግ ወስን። ከራስ ውስጥ ይላል ቅዱስ ዮሐንስ አፈወርቅ ሲተረጉም አንድ ሰው በሰውነት ውስጥ የሰለለች እጅ ብትኖረው እጅ ሰላለች ብሎ ይጠላታል ወይ? እንዴ በደንብ ነው የሚወዳት እንደውም የሚንከባከባት አይደል እንዴ? አያችሁ የራስ ኃላፊነት ምን ያህል ከባድ እንደሆነ። ከሰው አይኑ ብትጠፋ አይኑን ይጠላታል እንዴ? ሁለቱ አይኑ ጠፍተው እኮ ሁለቱ አይኑን ተጠንቅቆ ይይዛል። ከዛ በኋላ አላይባቸውም ከዚህ በኋላ እንደው አሞራ ይጎጥጉጣቸው የሚል ሰው አለ? የለም፣ ማንም ሰው የለም። የዚያን የአይኑን ክፍል ይጠብቃል። እንዲህ የራስ ኃላፊነት ማለት ይሄ ነው። ተመልከቱ፣ ራስ መሆን ማለት ይሄ ነው። ማንኛውንም ሰውነት መመገብ፣ መንከባከብ፣ መጠበቅ፣ ይሄ የሰውነትን አንድነት መጠበቅ የማን ስራ ነው? የራስ ስራ። በሌላም ደግሞ ተርጉሙት፣ ከሰውነት ብልቶች አንዱ ቢታመም ራስ ሳይታመም ይቀራል? አይለጥ እየተኛለው እጅ ለብቻሽ ቁስልሽን ቻይ፣ እግር ለብቻ ጨጓራ ለብቻ ጥዝጣዜህን ቻል፣ ያንተ ዕዳ ለኔም እየተረፈኝ ነው የሚል ራስ የለም። ከቤተሰቦቹ አንዱ ቢታመም የሚታመመው ራስ ነው። አያችሁ ማን ነው ማለት ነው? የቤቱ የተሰጠው ኃላፊነት ይሄ ነው እንጂ የተለየ ጥቅም አይደለም፣ ሹመት አይደለም፣ ክብር አይደለም። ኃላፊነት ነው ራስ በመሆኑ የተሰጠው። የራስም ትርጉም ይሄ ነው። አሁን ሰዎቹ ራስን ሹመት ሲያደርጉት ነው እኔ መሆን አለብኝ ወደሚለው የመጡት። ራስ ኃላፊነት ከሆነ እንዲህ ልንሻማበት እንችላለን። ስለሌላው መታመም፣ ስለሌላው መቁሰል፣ የሌላውን ሁሉ መውሰድ ከሆነ ማንም ለዚህ አይሻማም ነበር። እና አስተሳሰባችን ሁሉ ይገልብናል። በእውነት ያኛው የዛኛው ዓለም የተሳሳተ አስተሳሰብ ምናልባትም የዓለምን ኢኮኖሚ ለመሻማት መነሻ ያደረገ አስተሳሰብ ሊሆን ይችላል። ዓለምን ለመግዛት የተነሳ ይህን አስቦ የተነሳ አስተሳሰብ ሊሆን ይችላል። አናቃቸውም፣ ማወቅም አይጠበቅብንም። ግን አይጠቅሙንም፣ በእውነት አይጠቅሙንም፣ ማወቅም አይጠበቅብንም። እነዚህ መጽሐፍ ቅዱሳዊው አስተሳሰብ ለማንም ሰው ለየትኛውም ሀገር ዜጋ እኩል ጠቃሚ ነው። ይሄ አሁን የመጽሐፍ ቅዱስ አስተሳሰብ እስላሞችን ሊጎዳ ይችላል፣ ቡዲስቶችን ሊጎዳ ይችላል፣ ሂንዱዎችን ሊጎዳ ይችላል፣ ማንንም ሊጎዳ ይችላል። አንድም ቤተሰብ ሰላማዊ ያደርገዋል። እያንዳንዱ ቤተሰብ ሰላማዊ እስከሆነ ድረስ እያንዳንዱ ሀገር ሰላማዊ ነው፣ ዓለም ሁሉ ሰላማዊ ትሆናለች። ስለዚህ ወደ ባልነት የሚሄድ ወንድ ምን ያስባል ማለት ነው? ራስነትን በዚህ መንገድ ማሰብ ይጠበቅበታል። የሚስት ራስ ባለው ብለናል አይደለም እንዴ? መንከባከብ፣ መጠበቅና ፍቅሩን እናብራራው። ፍቅሩን ለብቻው አልገለጽነውም። ትዳሩን የሚያጸናው ባል ራስ ለሰውነት ምሳሌውን ብቻ ነው አብራርተን የተው ነው። ራስ ለሰውነት ያለውን አይደለም እንዴ? ልክ እንዲሁ ባል ሚስቱን እንደራሱ አካል አድርጎ ይውደዳት ይላል። አካልም መውደድ ነው ይሄ። ታማሚም ቢሆን አካለ ጎደሎም ቢሆን የሰለለም ቢሆን የጠፋ ዓይንም ቢሆን የማይሰማ ጆሮም ቢሆን ራስ የሚወደውን ያህል ባልም ሚስቱን እንዲህ አድርጎ ይውደዳት ይላል። እንደዚህ በመውደዱ ደግሞ ባል ሊደነቅ ይችላል። ለሷ የተለየ ነገር እንዳደረገም ሊሰማው አይገባም። ማንም ሰው ሰውነቱን በማልበሱ ለሰውነቴ እኮ እንዲቸርነት አድርጌለታለሁ ይላል። ለእግሬ እኮ ጫማው ገዛውለት እኔ እኮ ለጋስ ነኝ የሚል ሰው የለም። ለራሱ ነው ያደረገው። ለሰውነት የሚደረግ ሁሉ ውለታ ሊሆን እንዴት ይችላል? ስለዚህ ተመልከቱ፣ እንደ አካሉ አድርጎ ይውደዳት ማለት ለሷ የሚያደርግላት ሁሉ ምንም ውለታ አይደለም። የሚያደርገው ለማን ነው? ለራሱ አካል ነው። አካሉ ናት። በዚህ መጠን ይውደዳት ነው። እና የፍቅሩ መጠን ደግሞ ተገልጿል። በጣም የሚያስደንቀው ነገር ይሄ ነው። እንዴት አድርጎ ይውደዳት ሲል ክርስቶስ ቤተክርስቲያንን እንደወደዳት አድርጎ ሚስቱን ይውደዳት። በጣም የሚገርመው ይሄ ነው። በነገራችን ላይ በመጽሐፍ ቅዱስ ባለን ንባብ እኔ እስካሁን ባለኝ መረዳት ሰው ሊኖረው የሚገባው የፍቅር መጠን 3 ነው። ሰው ሊኖረው የሚገባው የፍቅር መጠን አንደኛ ሰው ለእግዚአብሔር ሊኖረው የሚገባው የፍቅር መጠን አለ። ይሄ የፍቅር መጠን ምንድነው? በአንድ ጊዜ መልሱት እንጂ ፍጹም ፍቅር አይደለም? እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ሰውነትህ፣ በፍጹም ሕዋሳትህ ውደድ።
እርሱንም ብቻ አምልክ ወይም ለእርሱም ብቻ ስገድ የሚል ነው አይደል? ይሄ ፍጹም ፍቅር ነው። ይሄም በብዙ መንገድ በወንጌል ተገልጿል። ለምሳሌ ስለኔ ሲል እናቱንና አባቱን ሚስቱን ልጁን ምኑን ያልተወ ራሱንም ያልተወ ለኔ ሊሆን አይገባው። ራስን ሁሉ መካድ ያለበት ነው ፍጹም ፍቅር ማለት ይሄ። ተግባብተናል አይደለም? ለዚህ ነው አንድ ሰው ሚስት ወደ ኋላ ፍች ላይ ስንመጣ ፍች እንኳን የሚፈቀደው በሃይማኖት ሲሆን ነው ብለናል አይደለም? እንዴ ሃይማኖት ልዩነት ተነስቶ የዛ የሃይማኖት ችግር ደግሞ ቤተሰቡን በሙሉ ከእግዚአብሔር የሚለየው ከሆነ ልትፈታ ወይም ሊፈታ ይፈቀድለታል። ይሄ ማለት ምን ማለት ነው ስንል እግዚአብሔርን በፍጹም ፍቅር ስለምንበልጠው ይሄ ተወዳዳሪ የሌለው ፍቅር ነው። ከእግዚአብሔር በላይ ሚስት ልንወድ አይኑን አውጥቶ ያልተወ ይላል አይደለም? ለምሳሌ አይን ብታስተናክል አይንን ካንተ አውጥተህ ሁለት አይን ኖሮ ሲኦል ከምትገባ አንድ አይን ኖሮ ገነት ብትገባ ይሻላል ይላል አይደለም? አይን ሚስት ናት ይላል። ለምሳሌ አይን ያን ያክል አስፈላጊ ናት፣ ሚስትም ያን ያክል አስፈላጊ ናት። ስለዚህ ተመልከቱ፣ ሚስት ከሃይማኖት ከእግዚአብሔር የምትለይ ከሆነ ሚስትን ይዘህ ሲኦል ከምትገባ ሚስትን ትተህ ገነት ብትገባ፣ ባልሽ አይን ነው፣ ባልሽን ይዘሽ ሲኦል ከምትገቢ ባልሽን ትተሽ ገነት ብትገቢ ከገነት የሚለየን ከሆነ ነው። ግን ይሄ ተግባብተናል አይደል? እርግጠኛ መሆን ያለብን እሱ ነው። ምን ማለት ነው? ያኛው ፍቅር ፍጹም ፍቅር ነው። በተለያየ መንገድ ነው የተገለጸ። እነዛ ሁሉ ሰብስበን ብናመጣቸው ፍጹም ፍቅር እንደሆነ አንደኛው ፍቅሬ ነው። ሁለተኛው ደግሞ ባልንጀራህን እንደማን አድርገህ ውደድ ነው፣ እንደራስ። ጌታ አንድ ጥሩ አድርጎ የነገረን እግዚአብሔር ራስን ውደድ የሚል ቃል አልጻፈም። አሁን እሱ ተጽፎ ቢሆን ኑሮ ሰው ሁሉ ወንጀሉን እየሰራ ራስን ውደድ ይል ነበር። በተዘዋዋሪ ነው የነገረን። የራሳችንን ፍቅር ለራሳችን ሊኖረን የሚገባው በባልንጀራ በኩል አስታቆ እንደ ባልንጀራህን እንደ ራስህ አድርገህ ውደድ ብሎናል። ስለዚህ ራሳችንን እንወዳለን ባይነግረንም አንተውም እኛ አበላለሁ፣ አጠጣለሁ፣ አለብሳለሁ፣ መግባለሁ፣ እጠብቃለሁ ሰውነቴን። ማንም ሰው ይሄን ያደርጋል አይደለም እንዴ? ልክ እንዲህ አድርገህ ውደድ ይላል። ሁለተኛው የፍቅር መጠን ይሄ ነው። ያኛው ፍጹም ነው፣ ይሄኛው ደግሞ እንደ ራስ። ስለዚህ ተመልከቱ፣ ባልንጀራን ከራስ በላይ መውደድ አይቻልም ማለት ነው። በሌላ ቋንቋ ከእግዚአብሔር በቀር ከራሳችን በላይ ልንወደው የሚገባ የለም ማለት ነው። ተግባብተናል አይደለም? እሱ ከሆነ ምን ወደ መሆን ተሸጋግሯል ማለት ነው። ከራስ በላይ ወደ መውደድ ከተሸጋገረ ያን አካል ወደ ማምለክ ተሸጋግረናል ማለት ነው። ያን ጊዜ ጣዖት አመለክ ይባላል ማለት። ከኛ በላይ የምንወደው ምንም ነገር መኖር የለበትም። ከማን በቀር? ከእግዚአብሔር በቀር። ሁለተኛው የፍቅር መጠን ይሄ። ሶስተኛው የፍቅር መጠን ባል ለሚስት ሚስት ለወንድ የሚኖረው ይሄ አሁን የኛ ፍቅር በባልንጀራ እንደተነገረ የሚስት ፍቅርም በወንድ ነው የተነገረና ምን አለ? ክርስቶስ ቤተክርስቲያንን እንደወደዳት አድርጎ ባል ሚስቱ ምን ያድርጋት? ይውደዳት። በጣም ይገርማል። ሶስተኛው የፍቅር መጠን ይሄ ነው እንግዲህ ለትዳር የተነገረው ማለት ነው። ይሄ ፍቅር ምን አይነት ፍቅር ነው ስንል ክርስቶስ እንዴት አድርጎ ነው ቤተክርስቲያንን የወደዳት የሚል ነጥቦችን ስናነሳ አንደኛ እየጠላችሁ አይደል? ሁለተኛ እንደሚወዳት ሳታውቅ ነው የወደዳት። ኤፌሶን 5:8 ምን ይላል? ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ ይላል። ቤተክርስቲያን ማለት እኛ ነን አይደል? ቀድሞ ምን ነበራችሁ አለ? ጨለማ። የጨለማን ያህል አስፈሪና አስጠሊ ነገር አለ? እንደዚህ ነበራችሁ፣ አሁን ግን ተመልከቱ በጌታ ምን ሆናችሁ አለ? ብርሃን ናችሁ። ስለዚህ የወደደን ጨለማ እያለን ነው ማለት ነው። ጨለማ እያለን፣ ስሁታን እያለን፣ ኃጢአተኞች እያለን፣ በመርገም ባህሪያችን ጎስቁሎ፣ ጸጋችን ተገፎ፣ ክብራችን ተዋርዶ፣ ልጅነታችን አተን፣ ሰላማችን አተን እየተበላለን እያለን ነው የወደደን። ስለ ፍቅራችን አይደለም የወደደን፣ ስለ ጽድቃችንም አይደለም። እንዲህ ነው አይደለም የሚለው ሌሎች በተሳሳተ መንገድ ይተርጉሙት እንጂ አሁን የሌሎች እምነቶች ይሄ ነው የእግዚአብሔር ፍጹም ፍቅር የሚባለው። ለኛም ይሄ እግዚአብሔር ለኛ ያለው ፍቅር ነው። ተመልከቱ፣ እኛ ለእግዚአብሔር ያለን ፍቅር አለ፣ እግዚአብሔር ለኛ ያለው ፍቅር አለ። እግዚአብሔር ለኛ ያለው ፍቅር እየሳትንም ስሁታን ሆነንም ባለማወቅ በጨለማ በድቅድቅ ጨለማ እያለንም በክህደት እያለንም ባለማመንም እያለንም ሁላችንም ይወደናል። ፍጥረቱን ሁሉ የሚመግበው ቢወደው ነው አይደለም? ፍጥረቱን ሁሉ ለአማኞች የሚሰጠው ጸጋ አለ፣ ክብር አለ። ፍርድ እንደ ስራ ነው ተብሏል። ያ እንደ ስራ የምናገኘው ነው አይደለም? እንደተጋሉ ግን ፍጥረት ሁሉ ይመግባል፣ ይጠብቃል። አንተ አማኒ ነህ፣ አንተ ካዲ ነህ፣ አንተ ጻድቅ ነህ፣ አንተ ኃጥእ ነህ፣ አንተ ወንድ ነህ፣ አንተ ሴት ነህ፣ አንተ ጥቁር ነህ፣ አንተ ነጭ ነህ ወይም ቀይ ነህ አይልም። እግዚአብሔር እንዲህ ነው የወደደን። ስለዚህ ባል ሆይ ሚስትህን እንዲህ አድርገህ ውደዳት። ትንሽ ላብራራ። በተለይ ክርስቶስ ለቤተ ክርስቲያን አካሉን አሁን እንግዲህ አካሉ ናትና ይላል። አካሉ ናት ሲል እንዲሁ ዝም ብሎ ለማመሳሰል አይደለም። ሔዋን የአዳም አካሉ የተባለች ከራሱ ጎን በመውጣቷ ነው አይደለም? ቤተ ክርስቲያን ከክርስቶስ ጎን አይደለም የወጣችው?
ነው። ከጎኑ ውሃና ደም ምን ሆነ? ፈሰሰ። በውሃው ተጠመቅን፣ ስጋውንና ደሙን በላን። ስለዚህ ምን ሆነ? አካል ሆነ። ስለዚህ ቤተክርስቲያንም ይህ ምስጢር ታላቅ ነው የሚለው ቅዱስ ጳውሎስ ስለዚያ ነው። ልክ ቤተክርስቲያንም ከክርስቶስ ከጎኑ ነው የተገኘች። ስለዚህ አካሉ ናት። የስጋው ቁራጭ የአጥንቱ ፍላጭ ናት። እሱም ደግሞ ስጋና ደምን ከኛ ወስዷል አይደለም? አካላችን ነው። የባህሪውም ተካፋዮች አድርጎናል። ይሄን ያብራራዋል ቅዱስ ጳውሎስ። የቅዱስ ዮሐንስ አፈወርቅም ጥሩ አድርጎ ተንትኖልናል። ይሄን በተመለከተ ስለሱ አይደለም ግን የምናተኩረው። ስለዚህ ተመልከቱ፣ በዚያ ጊዜ ይቺ ቤተክርስቲያን ተሰብስበው ማለት ነው ያቺ ጉባኤዋ አንድነቷ 3 ዓመት ያስተማራት ጉባኤ፣ ህብስት እያበረከተ ያበላት ጉባኤ፣ እውራንን ያበራላት፣ ለምጻሙን ያነጻላት፣ ደካማውን ያረታላት፣ ጎባጣውን ያቀናላት፣ መናፍስትን ሁሉ ያሳደደላት፣ የመገባት የተንከባከባት፣ እርሷን በአንድ ወቅት እናንግስህ ያለችው ያቺ ጉባኤ በጲላጦስ አደባባይ ምን አለችው? ክርስቶስን ስቅሎ አይደለም ያለችው? ማን ይፈታ አለ ጲላጦስ። ምንም የሰው ኃጢአት የለበትም። ስመረምረው በደል አለ። ልፍታው አትፍታው። ዛሬ ፋሲካ በዓል ነው። እሱም ምክንያት አድርገን አንድ እስረኛ በየዓመቱ እንፈታላቸዋል። በዚህ ምክንያት እንኳን ልፍታው፣ በዚህ ምክንያት አትፍታው። ማን ልፍታው? በርባን አይን አጥፊ ነበረ። አይን የሚያበራውን ክርስቶስ ስቀልና አይን አጥፊውን በርባንን ፍታ። በርባን ነፍሰ ገዳይ ነው። የሞተውን የሚያስነሳውን ክርስቶስን ሰቅለህ ሕያውን የሚገለውን በርባንን ፍታ እያለች አይደለም ቤተክርስቲያን የመረጣችው? ምን ያህል በጨለማ ውስጥ እንዳለች አትታየንም? አሁን በመሳት ውስጥ እንዳለች አትታየንም? ምን ያህል ባለማወቅ ውስጥ እንዲህ እያለች ክርስቶስ አባ ስራይ ሎሙ እስመ በዘያምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ምን አድርጋቸው? ይቅር በላቸው አለ ጌታ። በቃ ስለዚህ እንዲህ አድርጎ እንደወደዳት ባል ሆይ ካገባሃት በኋላ በፍቅር ጸንተ ኑር እንጂ እንደዚህ ሆነች፣ እንደዚህ አለችኝ፣ ይሄን ሰራች፣ ሰነፈች፣ መከነች፣ አልታዘዛለች ብለህ ልትፈታት አትችልም። እዚህ አንዱ ሊኖር የሚገባው የፍቅር መጠን ይሄ ነው። ባለ ራስ ነው ስንል የራስ ኃላፊነት ይሄ ነው። መውደድ፣ አካልን ሁሉ መንከባከብ፣ መጠበቅ፣ ማፍቀር፣ የፍቅሩ መጠን ክርስቶስ ቤተክርስቲያን በወደደበት መጠን። ስለዚህ አንድ ትዳርን ከሚያጸኑትና በክርስቲያናዊ ጋብቻ ሊኖር የሚገባው እኛም ልናምነው፣ ልናውቀው፣ ለማድረግም ልንጣጣርለት የሚገባው ነጥብ ይሄ ነው፣ የባለ ራስነት እና ኃላፊነት። አራተኛው ከዚሁ ጋር ዛሬ የምናየው ሚስት ለባሏ መታዘዝ አለባት። ወአንስትኒ ይተአዘዛ ለአመታት ይሆን ከመዘለ እግዚእነ ነው የሚለው። እንግዲህ መጀመሪያ ላይ ሲነሳ ከመዘለ እግዚእነ እስመ ብእሲ ርእሳ ለብእሲት ከመቤተ ክርስቲያን ትትዔዘዝ ለክርስቶስ ከማሁ አንስትኒ ይተአዘዛ ለአመታት ይሆን በኩሉ። ሴቶች ለባሎቻቸው ለጌታ እንደሚገዙ ሆነው ይገዙላቸው፣ ይታዘዙላቸው። አዲስ ነገር የለው። እንዴት አድርገው ይታዘዙ ሲል እርሱ ክርስቶስ ቤተክርስቲያን እንደወደዳት አድርጎ እንደሚወዳት እሷ ደግሞ ክርስቶስ ለቤተክርስቲያን እንደምትገዛ ሆና ትገዛለት ነው የሚለው። ይሄ ወሳኝ ቃል ነው። በትዳር ውስጥ የሚስቶች መታዘዝ። በቃ ለምን ትታዘዛለህ? መታዘዝ ለኔ ለምን ተሰጠ? ትይ እንደሆነ አለ ቅዱስ ጳውሎስ ሮሜ 13:1 ላይ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ። ተመልከቱ፣ የማናውቀው ሰው የመገዛት ግዴታም አለበት። ለባለስልጣን አለመገዛት ምን መሆኑን ሲገልጽ ምን ያለ? ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል። ተመልከቱ። ስለዚህ አንድ ሰው ለባለስልጣን ባይታዘዝ፣ ባለስልጣን ሲል ይሄ መገለጫው ቋንቋ ነው እንጂ የአንድ ሀገር ይሄ ሲስተም የምንለው ሥርዓት አይደለም እንዴ? ሌላም አለ እኮ የእግዚአብሔር ለእግዚአብሔር የቄሳርንም ለቄሳር። አሁን ግብር አለመክፈልና አንድ ሰው ግብር ሳይከፍል መጥቶ ለእግዚአብሔር ቤተክርስቲያን ቢሰጠው ሰርቆ ነው የሰጠው። አንድ ሰው መክፈል አለበት። ታውቃላችሁ? ግብር አለመክፈል ኃጢአት መሆኑን ታውቃላችሁ? ኃጢአት ነው። ምክንያቱም ለቄሳርን ለማን ተብሏል? ለቄሳር። ይሄን ያደረገ እግዚአብሔር ነው። ካልሆነ እኮ ያን የጋራ አንድ የሚያደርገንን አካል እያፈረስነው ነው ማለት ነው። እና አንድ ክርስቲያን ጤነኛ የሆነ ክርስቲያን እነዛን ሁሉ ሲፈጽም ለማን እየታዘዘ እንደሆነ ያውቃል። ለእግዚአብሔር እንጂ መንግስት ያስረኛል እንደዚህ ያደርገኛል ብሎ ማድረግ የለበትም። አንድ ክርስቲያን እግዚአብሔር ይሄን እንዲያደርግ አዞታል።
አዞታል። እና ይሄን ማድረግ የእግዚአብሔርን ትእዛዝ መፈጸም ነው። ይሄንን መቃወም የማንን ስርዓት መቃወም ነው እንጂ ይሄ እግዚአብሔር ቃል ነው። እንዲህ የምንታዘዝና ልንታዘዝ ልንገዛ የሚገባን ከሆነ ሴት ለባሏ ብትገዛ ለአካሏ ይደንቃል እንዴ? እጅ ለራስ አልገዛም ሊል ይችላል? ቅድም አንደኛ ቆሮንቶስ ላይ አንብቤላችኋል አይደል? አይን እኔ በቃ የአካል ክፍል አይደለሁም ብትል የአካል ክፍል መሆኑ አይቀራልን? አይደለም ያለው ቅዱስ ጳውሎስ? እጅ እግሮች አያስፈልጉኝም ቢል አይን ወይም ጆሮ ሊሆን ይችላል? አይችልም። እነዚህ ህዋሳት ሁሉ ለአንድ ራስ ወይም ለጭንቅላት እንደሚታዘዙ ልክ እንዲሁ አንዲት ሴት ለባሏ አካል ናትና ራስ ለሚያዛት ትእዛዝ ሁሉ መታዘዝ አለበት። አካሉ ጸንቶ የሚኖረው አንድ ሆኖ የሚኖረው ይሄ ሲሆን፣ ስለዚህ አንዲት ኦርቶዶክሳዊት ሴት ይሄን መፈጸም ይጠበቅባታል። እኛ ራሳችን ለራሳችን ብቻ አይደለም እንማረው፣ ለእህታችን እንማራለን። ወንዶቿ ሴቲቱ ለወንድሙ አትማር፣ ለምታቀው ወንድም ሁሉ አትማር፣ ትማራለች፣ ትመክራለች። ስንመክር ትዳሩን እናጸናዋል። ለኛ ትዳር ብቻ አይደለም፣ ምክንያቱም የእያንዳንዱ ትዳር ቅድስና የኛ ቅድስና። ይሄን ማሰብ መቻል አለብንና በመጽሐፍ ቅዱስ አንዱ ትዳርን የሚያጸናው ይሄ መታዘዝ ነው። ለባሏ ለክርስቶስ እንደምትገዛ ሆና ትገዛ ሲል ቃሉ ራሱ ምን ማለት ነው የሚለውን በሁለት መንገድ እንድታዩት ፈልጋለሁ። አንድ የሚያስደንቅ ነገር እዚህ ላይ አስተውሉ። አንድ የሚያስደንቅ ነገር በዘመኑ ካሉ ጥያቄዎች ለአንዱ መልስ የሚሆን ጉዳይ ማለት ነው። ምን ይላል? አንስትኒ ታዘዝ አላምታት ይሆን ከመዘለ እግዚእነ፣ ለጌታ እንደሚገዙ ሆነው ለባሎቻቸው ምን ይሆናሉ? ይገዙ። አሁን ባልና ጌታ እኩል ይሆኑ አይመስላችሁም? ልክ ለጌታ እንደምትታዘዝ ሆና ለጌታ እንደምትገዛ ሆና ለባል ትገዛ ካለ ባልና ጌታ የተካከሉ አይመስልም? ግን በምን አናነጻጽረው? እንደ በሚል በከመ ልክ እንደዚያ እንጂ ባልና ጌታ እኩል ናቸው አላለም። ግን በዚያ መጠን ለምንድን ነው እንዲህ ያለው? አንደኛ የእግዚአብሔር ትእዛዝ ስለሆነ ለባል መታዘዝ ለማን መታዘዝ ነው? ለእግዚአብሔር። ቅድም ያልነው ለባለስልጣን መታዘዝ ለማን መታዘዝ ነው ብለናል? ለእግዚአብሔር። አንደኛው ትርጉሙ። ሁለተኛው ሴት ሆይ እንደው ይሄ አይስማማኝም እንኳን ብትይ፣ እንደው እንዲህ ያለ ሐሳብ እንኳን ብትይ የእግዚአብሔር ትእዛዝ ነው ስትይ እንኳን ፈጽሚው። የእግዚአብሔር ምክንያቱም እንድታደርጊው እግዚአብሔር አዞሻልና እንድታደርጊው እግዚአብሔር ካዘዘሽ የእግዚአብሔርን ትእዛዝ መጣስ ተገቢና ትክክል ሊሆን ይችላል? አይችልም። እንደዚህ ያበለሽ። ሶስተኛ የእግዚአብሔርን ትእዛዝ መፈጸም አንድ ብቻ ነው። የእግዚአብሔር ትእዛዙ ብዙ ነው አይደለም? ጾሙ፣ ጸልዩ፣ ሰንበትን አክብሩ፣ እንደዚህ አድርጉ፣ አታድርጉ የሚል አለ። አድርጉ የሚል አለ ደግሞ አይደለም? አስራ በኩራት አውጡ። ከነዚህ አንዱ መፈጸም ብቻውን የእግዚአብሔር አያደርገን። ሁሉንም አሟልቶ መፈጸም ነው የእግዚአብሔር የሚያደርገን አይደለም? እና እግዚአብሔር በህይወት ውስጥ ከሰጠን ትእዛዞች አንዱ የራሱ ትእዛዝ አድርጎ የሰጠን ለሰው መታዘዝን እና ለሰው መታዘዝን በሶስት መንገድ ነው የገለጸልን። ለሶስት ወይም በአራት ልናደርገው እንችላለን። አንደኛ ከአስርቱ ትእዛዛት አንዱና መሰረታዊው ሰውን የተመለከተው ምንድነው የሚለው? እናትና አባትህን። ስለዚህ አንድ ሰው እናትና አባቱን አለማክበር የእግዚአብሔርን ትእዛዝ ምን ማድረግ ነው ማለት መጣስ ነው ማለት ነው። ስለዚህ ይሄ ሰው እግዚአብሔርን አመልካለሁ ቢል ውሸታም። አንደኛው ይሄ ነው። ሁለተኛው ባለስልጣንን ታዘዘው አይደለም እንዴ? ሶስተኛ አረጋዊው ሽማግሌን ምን አድርገው ነው የሚለው? አክብረው አይልም? እነዚህ ሁሉ የጋራ ነው። አራተኛው አሁን ያየነው ነው። ሚስት ለባሏ ለጌታ እንደምትገዛ ሆና ምን ታድርግ? ትገዛ የሚል ነው። ሌሎችም አሉ። እንዲህ አታድርገው፣ አትመኝበት የሚለው ሁሉ ፍቅሩን የሚያጠነክሩ ናቸው። ስድስቱ ያን የተመለከቱ ናቸው፣ ሰውን የተመለከቱ ናቸውና ተመልከቱ። የእግዚአብሔርን ትእዛዝ ሰውን ባለማክበር ልንፈጽመው አንችልም። ለሰው ምን አገባኝ እያል መባ በመስጠት ጧፍ ዕጣን ቤተክርስቲያን በማሰራት አንድ ሰው ጻድቅ ሊሆን አይችልም። ቤተክርስቲያንም እኮ የሚሰራው ሰው እንዲቆርብበት እንዲጸድቅበት ነው አይደለም እንዴ? በነፍሱም በስጋው ነው ልንጠቅመው የሚገባና ሰውን ትቶ እግዚአብሔር ማክበር ጨርሶ አይቻል። እዛ ነው የምታየውን ባልንጀራህን የማታየውን እግዚአብሔር እንዴት ልትወድ ትችላለህ የሚል ቃል አለና ይሄ የጋራ ነውና አንዲት ሴት ባሏን መታዘዟ የሚያስደንቅ አይደለም፣ የተለየም አይደለም። በተለያየ መንገድ ለሰው መታዘዝ መገዛት እንደሚገባ የእግዚአብሔር ቃል ስለሚያስተምር፣ ትዳር ግን ከነዚህ ሁሉ በላይ አንድነት ስላለው አሁን እነዛን ሳንስማማም ልንኖራቸው እንችላለን አይደለም እንዴ? ከሌላው ጋር ትእዛዙ ነው። ትዳር ግን ልንኖር አንችልም። ይሄን ባለመፍጽማችን ትዳሩን እንፈትነዋለን፣ እናፈርሰዋለን አይደለም? እግዚአብሔርን ትእዛዝ እንጥሳለን፣ ህይወታችንን እናጎላለን። እና አንዲት ሴት ያለምንም ማንገራገር ለባሏ መታዘዝ መገዛት ይጠበቅባታል። አሁን ጋብቻ መሰረታዊ ነጥቦችን 4 ነጥቦችን አይተናል። የሚቀጥለው ወደ ማጨት ነው የምንገባው። አምላካችን እግዚአብሔር ይህን ትምህርት በልቡናችን እንዲያድርብን ይርዳን። ወስብሐት ለእግዚአብሔር።